ሌሊቱ እንዴት ነጋ አባወራው ጋሼ ከጓሮ ያመጡትን እማወራትዬ የጠባበሱትን ጉራማይሌ እሸት ጣቶች ሲያሻሹት ፈልፍለሽ ወደ አፍሽ ስትወረውሪያቸው ጎረምሳው እረኛ አብሮ ሲያኝካቸው በፋኖሱ መብራት የደመቀችው ቤት ጥቁር እንግዳዋን በሳቅ ተቀብላ ጋሼና እትዬን መሽቶ ሸኘቻቸው ደህና ደሩ ብላ። እንደ በቆሎ እሸት ቢያመሽ እየቃመሽ አልጠገበሽ ኖሮ ባይኑ ቀላወጠሽ። ከመደባ ወርዶ ጅባውን ዘርግቶ ፋኖሷን አጠፋት ፊቱ እንዳደ ፈክቶ ቢመጣ መላልሶ ሄደ ጥፊ ቀምሶ። እንደ ገሞራ እሳት ንዴትሽ ቢፈላ ጓድሽን ቀስቅሰሽ ፈልጊ እንጂ መላ ብለሽ ሳትጨርሺ በሰመመን ሆና እንደዚህ አታምሺ። የሷ ለመንቃት ለሱም ተመችቶት ተመልሶ መጥቶ ለማነቅ ሲታገል በኩርኩም ስትያት ምነው ስትል ተነስቶ ሊሮጥ ሲል ጣለው ሱሪው ጠልፎ ከቆመው ምሰሶ በግንባሩ አርፎ ጎጆዋ ተሞልታ በኮቴ ድምድምታ ግንባሩን ደግፎ በሩን ከፍቶ ወጣ። ድካሙም እንቅልፉም ሁሉም ባንዴ ታጣ። አዳኜ ያልሽው አዳኝሽ ከሆነ መደገፍ ፈጣሪን ዋጅቶ የታመነ